ሰላም ሰላም ጤና ይስጥልን ውድ የኢቴክ ሚዲያ ቤተሰቦች እንደምን አላችሁ? ሁሉ ሰላም ነው? ሁሉ አማን ነው? እንግዲህ እንደምታዩት በዛሬው ቪዲዮአችን ደግሞ እንዲህ አይነት ጽሁፎችን ፎቶሾፕን ብቻ በመጠቀም እንዴት አድርገን እንደምንጽፍና እያንዳንዷን ነገር እንዴት አድርገን አስተካክለን ምርጥ የሆነ ጽሁፍ እንደምናወጣ አሳያችኋለሁ። እንግዲህ እዚህ ጋር እንደምታዩት ኢትዮጵያ ይላል። እንደምታዩት በአረንጓዴ ቢጫ ቀይ ነው ማለት ነው። በአንዴ እንዴት አድርገን መጻፍ እንደምንችልና እንደምታዩት እንግዲህ በጣም ያምራል። ይህንን እንግዲህ ለተለያዩ ነገሮች ልትጠቀሙት ትችላላችሁ። ለፎቶግራፍ ላይ ወይም ደግሞ ግድግዳ ላይ ለሚሆን ፎቶግራፍ ልትጠቀሙት ትችላላችሁ። እንዲሁም ደግሞ ባነር ላይ ለሚታተም ቲሸርት ወይም ልብስ ላይ ልታደርጉት ትችላላችሁ። መጽሔት ላይ ልታደርጉት ትችላላችሁ። ጋዜጣ ላይ ልታደርጉት ትችላላችሁ። እንግዲህ የምትጠቀሙትን እናንተ ታውቃላችሁ። ግን በጣም እንዲህ ድምቅ ብሎ የሚያምር ራሱ በአረንጓዴ ቢጫ ቀይ የተሰራ ጽሁፍ እንዴት አድርጋችሁ መጻፍ እንደምትችሉ አሳያችኋለሁ። በቀጥታ ወደ ቪዲዮ። ዋው እንግዲህ እንደምታዩት አሁን የምገኘው ከአዶቢ ፎቶሾፕ ጋር ነው ማለት ነው። እንግዲህ አዶቢ ፎቶሾፕን በመጠቀም ነው ይህንን የምንሰራው ማለት ነው። አሁን እንግዲህ እንደምታዩት ይሄው አዶቢ ፎቶሾፕን ከፍቻለሁ ማለት ነው። ይህንን ጽሁፍ እንግዲህ እንጽፋለን። እንዴት አድርገን ዲዛይን አድርገን ወይም ደግሞ እንዴት አድርገን እንደምናሰማምረው ደግሞ በቅደም ተከተል አሳያችኋለሁ። በመጀመሪያ እንግዲህ ለእናንተ ይሄ አዶቢ ፎቶሾፕ በምትከፍቱበት ጊዜ መጀመሪያ ላይ የሚወጣላችሁ ባዶ የሆነ ላየር ነው። ወይም ደግሞ እዚህ ጋር እንደምታዩት ኒው ብዬ ብገባ እንደምታዩት አሁን ይሄ ባዶ ቦታ ነው የሚመጣላችሁ። ይሄኛውን ከፈለጋችሁ ሮለሩን ማጥፋት ትችላላችሁ። እኔ እንዲመቼ ብዬ ስላደረኩት ነው። ይሄኛው ሮለር ማለቴ ነው። ፊት ለፊት የሚታየው እነዚህን ማጥፋት ትችላላችሁ። ግን ያው ማለት ኤክስፖርት ስታደርጉት ምንም አይነት ኢፌክት ስለሌላቸው አሁን ግን እዚህ ጋር ለምሰራው ስራ እዚህ ሴንተር ላይ እንዲሆንልኝ ራሴ የምጠቀመው ነገር ነው ማለት ነው። ስለዚህ እሱን ሮለሩን ማጥፋት ትችላላችሁ ከፈለጋችሁ። ነገር ግን አሁን ዋናው ነጥባችን እንግዲህ እንደምታዩት እንግዲህ አዲስ ባክግራውንድ ከፍተናል ማለት ነው። ወይም ደግሞ እንደምታዩት እዚህ ጋር ፋይል የምትላለች ፋይል የምትለዋን አንድ ጊዜ እንነካለን። ከዛ ኒው ይላል ወይም በሾርት ከት ኮንትሮል ፕላስ ኤን ነው። ከዛ ታይትል ስጡት ነው የሚለን። ታይትል ስጡት ሲል እንግዲህ ለምሳሌ እኔ ኢትዮጵያ ልበለው፣ በአማርኛ ላርግና ኢትዮጵያ የሚል ስለሆነ ኢትዮጵያ አልኩትኝ። ዶክመንት ታይፕ እንግዲህ ተፈለጋችሁ እናንተ እዚህ ጋር የፈለጋችሁትን መምረጥ ትችላላችሁ። ነገር ግን ከስተም ማድረግ ትችላላችሁ። ለጊዜው ከስተም አደረኩትኝ። ዊድዝ እና ሄቱን እንግዲህ ብዙ አይነት አለ። ግን አሁን በስንት ነው የማሳያችሁ? በ1280 በ720 ወይም ደግሞ የተምብኔል ሳይዝ ማለት ነው። ዊድዙ 1280 ፒክስል እንዲሁም ደግሞ ሄቱ 720 ፒክስል ነው። በዚህ ነው የማሳያችሁ። ሪዞሉሽን 300 ታደርጉታላችሁ። 300 ምናልባት የእናንተ 72 ሚል ከሆነ ወደ 300 ቀይሩት። ከለር ሞድ አርጂቢ ነው። ሬድ ግሪን ኤንድ ብሉ ነው። ባክግራውንድ ነጭ ነው። ከፈለጋችሁ ባክግራውንዱን በኋላ መቀየር ትችላላችሁ። አሁንም ለቀይረው ካላችሁ ትችላላችሁ። በኋላ እንቀይረዋለን። ኦኬ እንለዋለን። አሁን እንግዲህ እንደምታዩት ይሄ ቦታ ተከፍቶልናል። እቺኛዋ የቀደም ስለሆነ ላጥፋት። አሁን ኢትዮጵያ የምትል እንደምታዩት እዚች ጋር ይሄ ተከፍቶልናል ማለት ነው። ዋው እንግዲህ አሁን እዚህ ላይ ምን ቴክስት በሚለው ቱል በመጠቀም እዚህ ጋር እንደምታዩት እቺኛዋ ቴክስት የምትለው አንድ ጊዜ በመንካት እዚህ ጋር እንግዲህ ኢትዮጵያ ብለን እንጽፋለን። ኢትዮጵያ ብለን ከዛ እቺኛዋን እንግዲህ ቱል በመንካት ይችን ማለት ነው ለሙቭ እና ተለቅ ለማድረግ ሳይዙን እንደምታዩት እቺኛዋን እንጠቀምና እንደምታዩት እነዚህን ቀስቶቹን እየያዝ እስከፈለግነው ድረስ ሳይዙን ከዛ እንዲህ ደግሞ ማንቀሳቀስ እንችላለን። አሁንም ልጨምርበት ካላችሁ መጨመር ትችላላችሁ። እንደናንተ ፍላጎት ነው። አሁን ሴንተር ላይ ላርገው። ሴንተር አሁን ሴንተር ላይ ሆኖልኛል።
እንግዲህ እንደምታዩት አሁን ሴንተር ከሆነ መጀመሪያ ስቴፕ ምንድነው? የውጨኛው እንደምታዩት እንግዲህ የውጨኛው ከለር እንደምታዩት ይሄው የውጨኛው ከለር አረንጓዴ ነው። ቀጥሎ ያለው ደግሞ ቢጫ ነው እንደምታዩት። ቀጥሎ ያለው ደግሞ ቀይ ነው። ስለዚህ የውጨኛው አረንጓዴ እንዲሆንልኝ የውስጠኛውን ምን አደርገዋለሁ? እሺ ራይት ስላልኩት ነው ራይት ለዋለሁ እዚህ ጋር። ከዛ ይሄኛውን እንግዲህ ደብል ክሊክ እናደርገውና ወይም ደግሞ እዚች ጋር እንደምታዩት ደብል ክሊክ ታደርጉትና እንደምታዩት ወይም ደግሞ ሰሌክት ታደርጉትና ከለሩን እዚህ ጋር ይታያችኋል። ከለሩን ምን ታደርጉታላችሁ? ቀይ ታደርጉታላችሁ። ቀይ ታደርጉታላችሁ እንደምታዩት ኦኬ ትሉታላችሁ። ከዛ ይችኛዋን ነካትና አሁን ቀይ ሆኖልናል ማለት ነው። እንደምታዩት ቀይ ነው። ከዛ እንግዲህ እንደምታዩት እዚች ጋር ላየራችን ጋር እንሄድና ባክግራውንዱን እና አክቲቭ እናደርገዋለን። እችን ቁልፏን በመንካት ከዛ ኢትዮጵያ የምትለው ጋር በመሄድ እንደምታዩት ደብል ክሊክ ማድረግ እንችላለን። አንደኛ ወይም ደግሞ ሁለተኛ አማራጭ ደግሞ እዚች ጋር እንደምታዩት ኤፍኤክስ የምትላለች ኤፍኤክስ የምትለዋን ወይም ደግሞ እዚሁ ጋር እንዳለን እዚች ጋር ዳብል ክሊክ እናደርገዋለን። ዳብል ክሊክ ስናደርገው ወደዚህኛው ቦታ ይወስደናል ማለት ነው። ዋው! አሁን እንግዲህ እንደምታዩት እዚች ጋር እዚች ጋር እንግዲህ እንደምታዩት ይሄው ስትሮክ የሚላለን እንደምታዩት ስትሮክን አንድ ጊዜ እንነካለን። ስትሮክን አንድ ጊዜ ስንነካ እንግዲህ እንደምታዩት ቢጫ ስትሮክ ተጨምሮልናል። ከዛ እንግዲህ ከፈለጋችሁ የፈለጋችሁትን ከለር ልትቀይሩ ትችላላችሁ። እኛ ግን አሁን የፈለግነው አረንጓዴ፣ ቢጫ፣ ቀይ ስለሆነ ቢጫ አድርገን ይሄኛውን ሳይዙን እንደዚህ ማተነሽ እንችላለን። ግን 13 ብናደርገው አሪፍ ነው። ኦኬ እለዋለሁ። አንደኛ አማራጭ ይችኛዋን ኦኬ ላታለሁ። ከዛ አሁን ቢጫውን ጨምረናል። አሁንም ድጋሜ ዳብል ክሊክ ወይም ደግሞ ኤፍኤክስ የሚለውን በመንካት ዳብል ክሊክ ላድርገው። ለምሳሌ እኔ ዳብል ክሊክ ሳደርገው አሁንም ሁለተኛ እዚህ ጋር እንደምታዩት ስትሮክ የሚላለ ሁለተኛው የመጀመሪያውን ኦልሬዲ አድርገናል። ሁለተኛው ከሌለ ደግሞ እዚች ጋር ትታያቸዋለች የፕላስ ምልክቷን በመንካት ሌላ እዚህ ጋር ስትሮክ የሚል መጨመር ትችላላችሁ። ይሄ ከሌለ ይችኛዋን ፕላስ ምልክት በመንካት ይሄኛውን ትጨምራላችሁ። ከዛ ይችን እኔ ነካታለሁ። ዋው! አሁን ይሄ አረንጓዴ ነው። የእናንተ ሌላ ከሆነ አረንጓዴ ታደርጉትና ከዛ ሳይዙን ጨመር ማድረግም ቀነስ ማድረግም እንደናንተ ፕሪፈረንስ እስከ 22 ወይም እስከ 22 ወይም ደግሞ እስኪ 21 22 እስኪ ላድርገው 20 በቃ 21 ምርጥ ነው። 21 እንደምትመለከቱት እንግዲህ 21 አደረኩት ማለት ነው። አሁን ቅር የሚላችሁ ካለ ደግሞ የተወሰነ እቺኛዋን ሳይዟን ተለቅ ማድረግ ትችላላችሁ። እንደዚህ ያደረጋችሁ አሁን ባክግራውንዱ ነጭ ነው እንግዲህ እንደምታዩት። ዋው! እንግዲህ እንደምታዩት አረንጓዴ የመጀመሪያው ላይ ከዛ ቢጫ ከዛ ቀይ ሆኖልናል ማለት ነው። ከዛ እንግዲህ እንደምታዩት ይህንን ይመስላል ማለት ነው። ኢሜጁ እንደምታዩት ዙም አድርጌ ባሳያችሁ እንደምታዩት ይሄው ይሄ ብታዩት ለምሳሌ እንደምታዩት ይህች ናት። ትን ብታዩት ይህች ነች። ዮን ይህች ነች። ጥ ይህች ናት። ያ ይህች ናት። ዋው! አሁን እንግዲህ እንደምታዩት ይሄንን ይመስላል ማለት ነው። ከዛ ምንድነው የምታደርጉት? ባክግራውንዱ መቀየር ከፈለጋችሁ ደግሞ ማለት ነው ባክግራውንዱን ወይም ደግሞ ይሄኛውን እስከ እንደምታዩት ላየር 0 የሚለው ጋር ወይም ላየሩ ጋር ምን ታደርጋላችሁ? ክሊክ ታደርጉትና እዚች ጋር ትታያችኋለች ከታች በኩል ማለት ነው። ይቺኛዋ ሳይዝ ማለት ነው ከለር ፊል ናት። ክሊክ ስናረጋትና ሶሊድ ከለር የሚላለ ሶሊድ ከለር። አሁን ይሄንን ከለር እንደፈለጋችሁት ከቀየራችሁ በኋላ እንግዲህ እንደምታዩት ኦኬ ትሉታላችሁ። ይሄ ምርጫችሁ የራሳችሁ ነው። ጥቁርም ከፈለጋችሁ ጥቁር ታደርጉታላችሁ። እኔ ግን እዚህ አካባቢ
ስለሚመቸኝ እዚች ጋር አረጋታለሁ ማለት ነው። ከዛ ኦኬ ለዋለሁ እንደምታዩት። ከዛ በኋላ ፍሬም አስገባለሁኝ። እዚህ ላይ ፍሬም እንደምታዩት እዚች ጋር ሬክታንጉላር ቱል የሚል አለ። ሬክታንጉላር ቱሉን ይችኛዋ ማለት ነው። ሬክታንጉላር ቱልን ካስገባሁኝ በኋላ እንደምታዩት እዚች ጋር ጫፏን ይዝና እንደዚህ ወደ ታች እስከ ምፈልገው ድረስ አስገባለታለሁ። ከዛ ይሄኛውን ወደ ታች ዝቅ ዝቅ አድርገዋለሁኝ ወይም ደግሞ ቢጫ አድርገዋለሁኝ ከፈለጋችሁ ይችኛዋን። ከዛ ስትሮኩን አሁን ይችኛዋን ሳይዟን እንደዚህ ተለቅ አድርጋታለሁ እስከሚበቃይ ድረስ። ከዛ በኋላ እንግዲህ ትንሽ ጽሁፉ ወደዚህ ያ የምትለው ወደዚህ ወጣ ስላለች ምን አደርጋታለሁ ትንሽ ወደዚህ ሳይድ ከፍ አደርጋታለሁ። ጨረስኩ። አሁን ይሄን ምንድነው ማድረገው ማለት ነው ፋይል የሚለው ጋር ገባና ኤክስፖርት የሚል አለ። ኩዊካስ ፒኤንጂ የሚል አለ። ፒኤንጂ ኢትዮጵያ ይላል እዚህ ጋር ዲ ልበልና ሴቭ ልበለው። አሁን እንግዲህ ይሄንን ሴቭ ካረኩ በኋላ የሚመጣውን ላሳያችሁ። ኢትዮጵያ ዲ የሚለው ማለት ነው። ዋው እንደምታዩት እንግዲህ ይሄንን ይመስላል። ዋው በጣም ያምራል። እንደዚህ እያደረጋችሁ ለማንኛውም ነገር መጠቀም ትችላላችሁ። ከፈለጋችሁ ለባነር፣ ከፈለጋችሁ ለቲሸርት እና ልብሶች ህትመት፣ ከፈለጋችሁ ለመጽሔት፣ ከፈለጋችሁ ለጋዜጣ ከለርድ የሆነ ነገር የሚፈልግ ዶክመንት ላይ ፎቶ አልበም ላይ ማስገባት ትችላላችሁ። እንግዲህ ለዛሬ የነበረን ቪዲዮ ይህንን ይመስላል። በሌላ በተሻለ ቪዲዮ እስከምንገናኝ ድረስ ይመቻችሁ። ባይ ቻው።